ትላንትና $100 የምታገኙበትን እድል ይዤ መጥቼ ነበረ። ብዙ ሰው $100ን ቦነሱን ወስዷል። አሁን ደግሞ ያሉትን መስፈርቶች ከሳፖርቶች ጋር አውርቼ ከማኔጀሮቹ ጋር ጠይቄ ያሉትን ነገሮች ደግሞ ዛሬ እነግራችኋለሁ ማለት ነው። ትላንትና ያው 30 ሎት ብቻ ይጠይቃል ነበር ያልኳችሁ። ከዛ ለመውሰድ ምን ያስፈልጋል ምናምን የሚሉትን ነገሮች ወስዳችኋለሁ። ማውራው ነገር ላይ ደግሞ አዲስ ከሆናችሁ ለትሬዲንግ ለተለያየ ነገር የሚሆናችሁ $100 የሚሰጥ አንድ ኤክስቼንጅ የሚባል ብሮከር ነገር አግኝቼ ነው። ምንድነው እንደገባችሁ ኬዋይሲ ፈጽማችሁ ተመዝግባችሁ ኬዋይሲ ከፈጸማችሁ በኋላ ቦነስ 100 USDT ትወስዳላችሁ። እሱንም ከሜታ ትሬደር 4 ጋር በማገናኘት የፈለጋችሁትን ነገር በአንድ ወር ጊዜ ውስጥ ከአንድ ወርም ያነሰ ማድረግ ትችላላችሁ። በነዛ ጊዜ ውስጥ በ30 ሎት ትሬድ አድርጋችሁ ከ$100 ውስጥ ብታተርፉም አትርፋችሁ ካላተረፋችሁም ደግሞ ያገኛችሁት ለምሳሌ በ30 ሎት ትሬድ አድርጋችሁ $90 ብታገኙ $10 ብቻ ብትከስሩ $90ችሁን መውሰድ ትችላላችሁ ማለት ነው። በ10 ቀን ውስጥ 30 ሎት ትሬድ ብታደርጉ እሱን መውሰድ ትችላላችሁ። ትርፉን አይደለም የምትወስዱት። ትላንትና ትንሽ ሚስማሽ አለ። ትርፉን ነበረ እንትን ያልነው፣ ግን አሁን በደንብ ደጋግመው እንትን እንዳሉ ከሆነ ትርፉን ሳይሆን ቦነሱን ነው የምትወስዱት። ትሬድ አድርጋችሁ ያገኛችሁትን ትርፍ ያው ነው፣ ግን ልዩነቱ ምንድነው? ከ$100 ላይ ነው እንጂ አሁን $1000 ብታተርፉ $1000 ለምትወስዱት ማለት ነው። ወይም ማክሲማሙ $100 ነው፣ ሚኒማሙ ደግሞ ያጣችሁት ማለት ነው። አግኝታችሁኛል ብዬ አስባለሁ። $100 ቦነስ ይሰጣችኋል አይደል? ትሬድ አድርጋችሁ ለምሳሌ $120 $130 $140 ካደረሳችሁት 100ችሁ አይነካም ማለት ነው። ስለዚህ 30 ሎቱን ለመሙላት ፕሮፊታብል ሆናችሁ ትሬድ ብታደርጉ በጣም አሪፍ ነው። 100ችሁን ታገኛላችሁ ማለት ነው። 19,000 ብር። ስለዚህ የዛሬው ቪዲዮ 19,000 ብር የሚያወጣ ቪዲዮ ነው ማለት ነው። አንደኛው 30 ሎት በ30 ቀን ውስጥ ከ30 ቀን በኋላ ኤክስፓየር ያደርጋል። በከፈታችሁበት እኔ ቪዲዮ በሰራሁበት ሳይሆን እናንተ ቬሪፋይ ባደረጋችሁበት እስከ 30 ቀን ድረስ በ30 ሎት ትሬድ ማድረግ አለባችሁ ያንን ቦነስ ለመውሰድ። ሁለተኛ ያው ዊዝድሮው ኦንሊ $100 ቦነስ ነው። ከዛ በታች ነው እንጂ ከዛ በላይ የለም። 100 መውሰድ ትችላላችሁ፣ 10ም ልትወስዱ ትችላላችሁ። 90ውን ሉዝ ካደረጋችሁ ትሬድ አድርጋችሁ ማለት ነው። ፕሮፊቱ ኖን ዊዝድሮብል ነው። በቃ ሌላኛው ፕሮፊቱን ማውጣት አትችሉ። የመጨረሻ ሁሉንም ነገር ከጨረሳችሁ በኋላ ምንድነው የምታደርጉት የሚለውን ከመንገሬ በፊት የመጨረሻ ልታወጡ ስትሉ የምታደርጉትን ነገር እነግራችኋለሁ። ይህን ከመሄዴ በፊት ኤቢቴክ ቻናላችን ብዙ ዓመት የለፋንበት ቻናል ዩቲዩብ ቻናል ዘግቶታል። ይሄኛው አዲስ ቻናል ነው። ሞስት በጣም አመሰግናለሁ። 1000 በ4 ቪዲዮ 1000 ሰብስክራይበር ደርሰናል። በአጭር ጊዜ ውስጥ 20,000 30,000 40,000 እንገባለን። ከዛም እናልፋለን። ትንሽ ቢደብረንም ብርም ነበረው፣ እሱንም ይዞ ነው የጠፋው። አዲስ ከሆናችሁ ጠቃሚ ነገሮችን ስለምታገኙ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ ለማለት ነው። ሰብስክራይብ አድርጉ። እስኪ ትንሽ በርታ አድርጉኝ። ሌላም $500 እስከ $1,000 ቦነሶችን የምታገኙበት አንድ አግኝቼላችኋለሁ። እነዛን ነገሮችን ሞቲቬት ሁኜ ቪዲዮን ኤዲት አድርጌ ምናምን ሰርቼ ወደ እናንተ እንዳቀርብላችሁ ሰብስክራይብ፣ ላይክ፣ ኮሜንታችሁን ሳይ የበለጠ እንድሰራ ይገፋፋኛል እንጂ ይሄንን በመስራቴ እኔ ምንም የተለየ እንትን የማገኘው ነገር የለም። ኦልሞስት ሪፈራልም ቢሆን ምንም የማገኘው ነገር ስለሌለ ኦልሬዲ ይሄን እንዳመጣላችሁ ትንሽ ሞቲቬት ብታደርጉ ደስ ይለኛል። ሰብስክራይብ ያደርጋችሁ ሰዎች ሰብስክራይብ አድርጉ። በመጨረሻም ሁሉንም ነገር አጠናቃችሁ 30 ሎታችሁን አጠናቃችሁ ከዛ በኋላ በ10 ቀንም ብጨርሱት ጨረሳችሁት ነው። እንደዚህ አይነት ጥያቄዎች ሌላ እንዳትቸገሩም በ10 ቀንም ጨርሱት፣ በ5 ቀንም ጨርሱት፣ ዘግታችሁን ክፈቱት ምናምን። እንግዲህ እንዳሉኝ ከሆነ ያው ዋናዎቹ ሰዎች እንዳሉኝ ከሆነ ማለት ነው። እነሱን ሳፖርቶችን አውርቼ ነው አሁን እየነገርኳችሁ ያለው። በመጨረሻ ላይ ሰዎች እኔ ለምሳሌ በ3 በ4 አካውንት እንዳላጨረብር ኮል ጉግል ሚት ላይ የትሬዲንግ ጥያቄ ኩዌሽን አይደለም፣ ግን አይደንቲቲያችሁን ኬዋይሲ ፈጽማችኋላ እናንተ ከዛ ኬዋይሲ ጋር ተመሳሳይ መሆናችሁን ለማረጋገጥ ጉግል ሚት ላይ ለተወሰነ ሰከንድ 30 ሰከንድ የሚሆን 1 ደቂቃ የሚቆይ መታየት አለ ብሏል። የመጨረሻ ከዛ በኋላ ነው መውሰድ የምትችሉት። ይህንንም ያደረጉበት ምክንያት አጭበርባሪዎች ሰዎች በተለያየ አካውንት ትሬድ እያደረጉ
እየወሰዱ ስለሆነ አንድ አካውንት ለአንድ ሰው ነው ከሚል አንጻር በማሰብ ነው የሚል ነገሮችን አንስተውልኛል። የመጨረሻው ይሄ ነው። አሁን በዚህ ኮሜንት ላይ ሚፓስ ያልሰራችሁ ሰዎች ካላችሁ አስቀምጡልኝ። ሚፓስ እንሰራለን። ሚፓስ ያልሰራችሁ ካላችሁ ከዛ ውጭ ሃኒጌይን እንደ ጂሜል ፋርመር፣ ታካ በጣም ብዙ አሉ። ለምሳሌ ሳይለንሾ ኤአይ ምናምን እነዚህን እንግዲህ ኦልሬዲ እዛኛው ላይ ሙሉ ቪዲዮ ስለጠፋ አዳዲስ ነገሮችንም የበፊቶቹንም ይዤላችሁ የሚመጣ ይሆናል። ኮሜንት ላይ እስኪ እንድሰራላችሁ የምትፈልጉትን ነገር ጻፉልኝ። ስለ ትሬዲንግም ቢሆን ቱቶሪያሎችን እንሰጣችኋለን። ለምሳሌ ከፔፐርስቶን ኤክስነስ ጋር አካውንት መክፈት ከተቸገራችሁ፣ ኬዋይሲ ዴሞ የፈለጋችሁትን ነገር ቱቶሪያሎችን እንሰጣችኋለን። ስለዚህ ኮሜንት ግን ብታስቀምጡልኝ ደስ ይለኛል። እኔ እንግዲህ ከዚህ በኋላ ጥያቄዎቻችሁንም እየመለስኩላችሁ እንድንሰራ ማለት ነው። ስለዚህ $100 ቦነስ በዚህ መልኩ ነው የምትወስዱት ማለት ነው። ይመቻችሁ።